ሰላም እንዴት ናችሁ? ሰላም ናችሁ? ልዑል እግዚአብሔር የተመሰገነ ይሁን። እኛ በጣም ደህና ነን። እንኳን ለመልአኩ ቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም በጤና ደረሳችሁ አደረሰን። ያው ትንሽ ለድምጽ መቆራረጥ ይቅርታ ጠይቃለሁ። መልካም በዓል። ቅዱስ ሚካኤል ወዳጅ ለሁሉ ዛሬም ቆመሃል በኪዳን ላሉ ቅዱስ ሚካኤል ወዳጅ ለሁሉ ዛሬም ቆመሃል በኪዳን ላሉ። ቅዱስ ሚካኤል በኅዳር 12 ቀን ምን አደረገ? ምን የሆነበት ቀን ነው? ምን ተፈጸመ በዚህ ዕለት? ይህን ደግሞ እናነሳለን። ሶስተኛ እናነሳለን ያልነው ይህንን ነው። በመጀመሪያ በዚህ በኅዳር 12 ቀን የቤተ ክርስቲያናችን ታሪክ እንደሚነግረን ቅዱስ ሚካኤል ሊቀ መላእክት ሆኖ በእልፍ አእላፋት ወትእልፊተ አእላፋት ቅዱሳን መላእክት ላይ የሰማይ ሰራዊት ላይ የተሾመበት ዕለት ነው። በዓለ ሲመቱ ነው። በተለይም የቀድሞ ሳጥናኤል የዛሬው ሰይጣን ዲያብሎስ የመላእክት አለቃ በነበረ ጊዜ እግዚአብሔር በሰጠው ጥበብና ጸጋ ልቡናው ኮራ ይላል። ራሱን በልዑለ ባሕሪ በእግዚአብሔር አምላክ መስሎ አቀረበ። ፍጡር ሳለ ፈጣሪ ነኝ አለና ራሱን ፈጣሪ እግዚአብሔር አድርጎ አስቀመጠ። በሐሰት ማለት ነው። ሐሰተኛ የሐሰት አባት ስለሆነ ያን ጊዜ በሰማይ ሰልፍ ሆነ ይላል። ራእየ ዮሐንስ ምዕራፍ 12 ቁጥር 7 ጀምሮ ተመዝግቧል። በሰማይ ሰልፍ ሆነ። የመጀመሪያው ጦርነት የተካሄደው በሰማይ ነው፣ በመላእክት ከተማ ነው። ጦርነቱንም የጀመረው ዘንዶ እባብ የሚባለው ሰይጣን ዲያብሎስ ነው። ሚካኤልና መላእክቱ ዘንዶውን ተዋጉ ይላል። በቅዱስ ሚካኤል ፊት አውራሪነት መሪነት ጦርነቱ ተካሄደ። ዲያብሎስንና ሰራዊቱን ቅዱስ ሚካኤል ድል አድርጎ ሊቀ መላእክት ሆኖ ተሾመ። ስለዚህ መልአከ ኃይል ይባላል። እግዚአብሔር በሰጠው ጸጋ፣ እግዚአብሔር በሰጠው ኃይል ጥንተ ጠላታችን ሰይጣን ዲያብሎስንና ሰራዊቱን ድል ስላደረገና ሊቀ መላእክት ሆኖ ስለተሾመ ወይ ሚካኤልኒ ሊቀ መላእክት ብሎ አንስቶታል። የያዕቆብ ወንድም የይሁዳ መልእክት አንድ ምዕራፍ ብቻ ነው ያለው። ቁጥር 9 ላይ የተመዘገበ ኃይለ ቃል ነው። የመላእክት አለቃ ነው ቅዱስ ሚካኤል። አንዱ ይሄ ነው፣ በዓለ ሲመቱ ነው። ሁለተኛው በኅዳር 12 ቀን የምናከብረው በዓል ምንድነው ስንል እስራኤል ዘሥጋን ከግብፅ ከባርነት ቤት ነፃ ያወጣበት መታሰቢያ በዓል ነው። ጥቂት ነገርን ተርክ። አባቶቻችን ነገር ከስሩ ውሃ ከጥሩ ይላሉና እንዲህ ተብሎ እንደተመዘገበ ማለት ነው። ሁላችን እንደምናውቀው እስራኤላውያን በግብፅ ነበሩ። 430 ዘመን በግብፅ ኖረዋል። ከጽኑ ባርነት የተነሳ ወደ እግዚአብሔር አለቀሱ ይላል ኦሪት ዘጸአት ምዕራፍ 2 ቁጥር 23። ለምን ፈርዖንና ሰራዊቱ እስራኤላውያንን ያስጨንቋቸው ነበረ። ለሚሰራው ፒራሚድ የሰው ሥጋና አጥንት ጥንካሬ ይሰጠዋል እየተባሉ የዕብራውያን የእስራኤላውያን ልጆች ከጭቃ ጋር አብረው ይረገጡ ነበረ። ራሔል ልጆችን በተገላገሉ ጊዜ፣ መንታ ልጆች በተገላገለች ጊዜ ልጆቿን ለማሳደግ አልተፈቀደላትም። በግብፃውያን አብረሽ እርገጭን የተባለች ያን ጊዜ አባቶቻችን የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ ወዴት ነው ያለሆ ብላ እንባዋን ወደ ሰማይ ረጨች። እስራኤላውያን ከጽኑ ባርነት የተነሳ ወደ እግዚአብሔር አለቀሱ። ጩኸታቸውም ወደ እግዚአብሔር ወጣ ይላል። እግዚአብሔር ጩኸታቸውን አደመጠ፣ እንባቸውንም ተመለከተ፣ ያድናቸውም ዘንድ ወደደ፣ በረድኤትም ወረደ።
እንዲህ ብሎ እንደተናገረ የሐዋርያት ሥራ ምዕራፍ 7 ቁጥር 34 ላይ ተመዝግቧል። የሕዝቤን መከራ ፈጽሜ አይቼ መቃተታቸውንም ሰምቼ ላድናቸው ወረድኩ አለ። አሁን ለእግዚአብሔር ባህሪ መውረድ፣ መውጣት፣ መቀመጥ፣ መነሳት፣ መሄድ፣ መምጣት የለበትም። እሱ ቦታን ይወስናል እንጂ እርሱን ቦታ አይወስነውም። እርሱ የሌለበት ቦታ የለም፣ የማይኖርበትም ቦታ አይኖርም። እሱ በምልአት አለ፣ እሱ በስፋት አለ፣ እሱ በጥልቀትና በርቀት አለ። ናና ሚካኤል ናና ናና ሚካኤል ወደኛ ምሕረት ከአምላክ ለምንልን ለኛ ጠብቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል፣ ሚካኤል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛል። ይለይብኛል፣ ሚካኤል ይለይብኛል። በክንፉ አሳድሮ በቤቱ አሳድጎኛል። ጠብቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል፣ ሚካኤል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛል። ይለይብኛል፣ ሚካኤል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛል። አያምርብኝ በዘነጋው ታሪኬን ሚካኤል ነው ያስጌጠልኝ ሕይወቴን። አረሳብኝ እርሶ አትርሳብኝ ያልኩትን ለካ ሰምቶ ይኖራል የልጅነት ጸሎቴን። ሚካኤል ያን ሁሉ ዘመን የታገሰኝ ሚካኤል ፍሬ ጠብቆ ያልቆረጠኝ ሚካኤል የከፍታዬ መሰላል ሚካኤል መነሻዬ ሆነሃል። ጠብቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል፣ ሚካኤል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛል። ይለይብኛል፣ ሚካኤል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛል። እንዳይከፋኝ እንዳልደፋ አንገቴን እንዳላለቅስ እንዳላፈስ እንባዬን እንዳይርቀኝ ደስታ በመንፈሴ እንዳልዝል ካጠገቤ አይርቅም ያሳደገኝ ሚካኤል። ሚካኤል ቀኔም ቀን አይሆን ሳልጠራህ
ሚካኤል ናድረስልኝ ሳልልህ ሚካኤል እንዳስጀመርከኝ ጅማሬን ሚካኤል አሳምረው ፍጻሜ ጠብቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል ውድቅ አረገው የጠላቴን ክፉ ዕቅድ አራመደኝ በከፍታዬ መንገድ ያስቀረኝ አልቻለም ሚጎትተኝ ባለ ጋራ ተጥሎ ስላለ በእግዚአብሔር ድንቅ ሥራ ሚካኤል እሳታዊ ነው ነበልባል ሚካኤል ጠላቴ ፊት ይቀልጣል ሚካኤል ለኔ ኃይሌ ነው መከታዬ ሚካኤል የዘለዓለም ጠባቂ ጠብቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል እንዳይከፋኝ እንዳልደፋ አንገቴን እንዳላለቅስ እንዳላፈስ እንባዬን እንዳይርቀኝ ደስታ በመንፈሴ እንዳልዝል ካጠገቤ አይርቅም ያሳደገኝ ሚካኤል ሚካኤል ቀኔም ቀን አይሆን ሳልጠራህ ሚካኤል ናድረስልኝ ሳልልህ ሚካኤል እንዳስጀመርከኝ ጅማሬን ሚካኤል አሳምረው ፍጻሜ ጠብቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል ይለይብኛል ሚካኤል ይለይብኛል በክንፉ አሳድሮ በቤቱ አሳድጎኛል ጠብቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል